ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወየው ጌታ እግዚአብሔር እነሆ ብላቴና ነኝ፣ እነሆ ብላቴና ነኝ፣ እናገር ዘንድ አላውቅም አል። እግዚአብሔርም ግን እንደዚህ አለኝ፣ ወደምሰድ ሁሉ ትሄዳለህ፣ የማዝህንም ሁሉ ትናገራለህ። ብላቴና ነኝ አትበል፣ እኔ አድን ዘንድ ካንተ ጋር ነኝ። ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጆቹን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብ መንግሥታት ላይ ዛሬ አድርጌአለሁ አለኝ። እዚህ አንድ ላይ አሜን እንላለን። ሃሌሉያ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የልጆች ኮንፈረንስ ተካሄደ። ሰኞ ነሐሴ 18 2018 ዓ.ም ዓመታዊ የልጆች ኮንፈረንስ በቀጠና 2 ሙሉ ወንጌል አጥቢያ የተካሄደ ሲሆን ከ105 አጥቢያዎች የመጡ 7500 ልጆች ተገኝተዋል። በልጆች ልዩ ልዩ ዝማሬ ቀርቦ ልጆች እግዚአብሔርን አምልከዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ የመክፈቻ ንግግር ያደረጉ ሲሆን ዓመታዊ የልጆች ኮንፈረንስ የተዘጋጀበትን ዓላማ ሲገልጹ ልጆች በእግዚአብሔር ቃል በማስታጠቅ በመንፈስ ቅዱስ ተሞልተው ወንጌልን እንዲሰብኩ ለማስቻልና ከዘመኑ ክፋትና አመጽ አምልጠው እግዚአብሔርን የሚያከብር ትውልድ ለመፍጠር መሆኑን ተናግረዋል። የክልሉ የልጆች ታዳጊዎች ወጣቶች አገልግሎት መሪ የሆኑት መጋቢ ኤልያስ አየለ እንደገለጹት ይህ የልጆች ዓመታዊ ኮንፈረንስ ከፍተኛ ዝግጅት የተደረገበት በመሆኑ ከ1200 በላይ የልጆች አስተባባሪዎች የተሳተፉበትና ልጆች በመንፈስ ቅዱስ በማስታጠቅ በጎ ተጽዕኖ እንዲፈጥሩ በማስቻል ክልሉ ከምንም ጊዜ በላይ ትውልዱ ላይ ትኩረት በማድረግ እየሰራ እንደሚገኝ ተናግረዋል። በዓመታዊ ወጣቶች ኮንፈረንስ ላይ ነቢይ ዳዊት በቀለ በሁሉም ላይ መንፈስ ቅዱስ ሞላባቸው በሚል ርዕስ ሐዋርያት ሥራ ምዕራፍ 2 በመጥቀስ እግዚአብሔርን ቃል አካፍለዋል። እንዲሁም ለልጆች የጸለዩ ሲሆን በሺዎች የሚቆጠሩ ልጆች በመንፈስ ቅዱስ ተሞልተው በመቶዎች የሚቆጠሩ ልጆች ከተለያየ የአጋንንት ስራት ነፃ ወጥተዋል። ዓመታዊ የልጆች ኮንፈረንስ የታቀደለትን ዓላማ ያሳካና ጌታን በብዙ ጸጋና አብሮነት እንደረዳቸው ካዘጋጆቹ ለማወቅ ተችሏል። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በቀጠና 2 ሙሉ ወንጌል አጥቢያ ነው የምንገኘው። የልጆች ዓመታዊ ኮንፈረንስ እያካሄድን ያለነው። እንግዲህ ፕሮግራም ከዓመት ዓመት በጣም ቁጥሩ እየጨመረ በእኛ ክልል ብቻ በዚህ በደቡብ ምስራቅ አዲስ አበባና አካባቢ ክልል ባሉ አጥቢያዎችና አዳጊ ቤተክርስቲያናት ወደ 103 104 የሚሆኑ አጥቢያዎችና ምናልባትም ከ20 በላይ የሚሆኑ ደግሞ አዳጊ ቤተክርስቲያናት ካሉበት ቦታ የመጡ ልጆች ናቸው። ባለፈው ዓመት ወደ 5000 ልጆችን ነበረ በዚህ በቀጠና 2 አጥቢያ ይሄን ፕሮግራም ያደረግነው። ዛሬ ግን በጣም ኦቨርፍሎ ሆኖ ወደ 7500 የሚሆኑ እንግዲህ መድረኩ ሁሉ ልጆች ናቸው። መሬት ላይ ሁሉ ተቀምጠው በጣም መልካም ጊዜ እያሳለፍን ነው። እንግዲህ ፕሮግራሙ ዋናው ዓላማ ልጆችን በእግዚአብሔር ቃል ማስታጠቅ ደግሞ በመንፈስ ቅዱስ ኃይል ደግሞ ተሞልተው እግዚአብሔር አምላክ በህይወታቸው ደግሞ እንደገና በቀጣይ እንዲሰራ ለሌሎችም ደግሞ ወንጌል እንዲሰብኩ። እንግዲህ ልጆች ለልጆች ወንጌል ካልሰበኩ እኛ ለልጆች ሄደን ወንጌል መስበክ አንችልምና በትምህርት ቤት በጓደኛ በሰፈር ሄደው ደግሞ የእግዚአብሔርን ደግሞ መንግስት ወንጌል ደግሞ እንዲሰብኩ እነሱን የማስታጠቅ ስራ እየሰራን ነው ያለነው። እንግዲህ ከዓመት ወደ ዓመት ይሄ ነገር በጣም እየጨመረ በመምጣቱ ምክንያት ይሄ ቦታ ሊይዘን አልቻለምና በሚቀጥለው ጊዜ እንግዲህ ሌላ ቦታ ይሄን ፕሮግራም ለማድረግ እንገደዳለን። ምናልባት ከዚህም የሰፋ ቦታ ካዘጋጀን አጥቢያዎች ደግሞ ቁጥሩን ጨምረው በጣም ብዙ ልጆችን በዚህ ሪጅን ብቻ እንደሚመጡ ተስፋ እናደርጋለን። እንግዲህ አሁን ወደ 7500 ልጆች ነው እየተካፈሉ ያሉት። አጥቢያዎቻችንን በጣም መባረክ እንፈልጋለን። መሪዎችን መባረክ እንፈልጋለን። ለትውልዱ በየቦታው እንድንጸልይ በሌሎችም አብያተ ክርስቲያናትም ትውልድ ላይ ደግሞ ትኩረት ያደረገ ስራ እንድንሰራ ጥሪ እናደርጋለን። ይሄንን ትውልድ ካዳን ነው ይሄን ትውልድ ደግሞ በእግዚአብሔር ቃልና በእግዚአብሔር መንፈስ ከታጠቀ ሌላው ቀጣዩ ስራ ደግሞ በጣም ቀላል ይሆናል የሚል እምነት አለን እና ስለዚህ
ሁላችንም እጅ ላይ ተያይዘን ትውልዱ ላይ ስራ እንድንሰራ ለማሳሰብ ነው። እግዚአብሔር ይባርካችሁ። እግዚአብሔር ምድራችን ይባርክ። ቤተክርስቲያናትን ሁሉ ህዝባችን ይባርክ። በጌታ በኢየሱስ ስም ተባረኩ። አሜን። ዛሬ እንግዲህ በቀጠና 2 ሙሉ ወንጌል ቤተክርስቲያን ነው ያለነው። በጣም ብዙ ሺህ ከ8 ዓመት እስከ 13 ዓመት ያሉ ልጆቻችንን በየዓመቱ እንደምናደርገው የመንፈስ ቅዱስ ሙላት ፕሮግራም የአንድ ቀን ፕሮግራም እያደረግን ነው። እንግዲህ ይሄ ፕሮግራም ዓላማው በየዓመቱ ልጆቻችን የጥንታዊ ጴንጤቆስጤ እምነታችንን በአግባቡ እንዲይዙ እንዲረዱ እንደገና ደግሞ ልምምዱንም እንዲያደርጉ በየዓመቱ ይሄንን ፕሮግራም እናደርጋለን። እግዚአብሔር ረድቶን እንግዲህ ዛሬ በጣም ብዙ ሺህ ልጆች ናቸው፣ ያልተቆጠሩ አሉ። ኦልሞስት መቀመጫም የለንም፣ ወንበሮችን ሁሉ አስገብተናል። ከዛ ውጪ መድረኩም ላይ መሬትም ላይ ነው የተቀመጡት ብዙ ልጆች ወደ 7000 እና ከዛ በላይ የሚሆኑ ናቸው። እንግዲህ እግዚአብሔር ረድቶን በጠዋቱ ክፍለ ጊዜ በጣም ብዙ ልጆች ናቸው መንፈስ ቅዱስ የተሞሉት። እንግዲህ ቤተክርስቲያን አጥቢያ ቤተክርስቲያኖቻችንም ይህንን ፕሮግራም በየአጥቢያቸው እያደረጉ እንደሆነ እናውቃለን። ግን በዓመት አንድ ጊዜ እንዲሰብሰብ ብለን ይህንን ፕሮግራም እናደርጋለን። ስለዚህ እግዚአብሔር በጣም ረድቶናል፣ አግዞናል። ብዙ አስተባባሪዎች ከ1200 አስተባባሪ በላይ ነው ያለው። የቤተክርስቲያን ፓስተሮች፣ ወንጌላውያን፣ የልጆች አስተማሪዎች ይህንን ፕሮግራም በደንብ በአግባቡ ይዘውታል። በየአጥቢያው እግዚአብሔር በጣም አግዞናል። ክብሩን ጌታ ይውሰድ። ያው ሁልጊዜ የመንፈስ ቅዱስ ሙላት ስናደርግ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ነው የምንጠቅሰው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዛ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ የሚለው ይሄ የሚሽንም ቃላችን ነውና በዚህ መሰረት ልጆቻችን ነገ የክርስቶስ ምስክርም እንዲሆኑ ለማድረግም ጭምር ነው ይሄን ሙላት እየተደረገ ያለው።